በቅርቡ አንድ መጽሐፍ በእጄ ላይ ይገባል። ይህም ደግሞ ዊን ዩር ኢነር ባትልስ እና ይህ መጽሐፍ እንደሌላው ማንኛውም መጽሐፍ ገልጬ ማንበብ ስጀምር የተረዳውን ነገር በጣም ደስ ይላል። ኤክስትራ ኦርዲናሪ የሆነ መጽሐፍ ነው። ትንሽ አካበድኩለት ግን ሌላችሁ የፈለግኩት ነገር በጣም የሚገርም መጽሐፍ ነው እና ይህን መጽሐፍ ለእናንተ ዛሬ ሰመሬዝ አድርግላችኋለሁ። ውስጡ ምን እንዳለ እንድትረዱት ፈልጋለሁ። ከዛም ደግሞ ከተመቻችሁ ወጣችሁ ገዝታችሁ እንድታነቡት ይሆናል ማለት ነው። ሶ ይህ መጽሐፍ የሚያጠቃልለው እርሱ ነው። ዊን ዩር ኢነር ባትል ይላል። ኢነር ባትል ኢነር ሲል ግልጽ ነው። ውስጣችሁ ውስጥ ያለ ጦርነትን ማሸነፍ ነው እና ይህ ጦርነት ምንድን ነው? ውስጣችን ውስጥ ያለው ጦርነት ምንድን ነው? የማታውቁት ጦርነት የተከሰተ ነው ወይስ አንዳንዶቹ ጋር ብቻ ነው? አረ ወይ ሁላችንም ጋር ነው። የራሳችን ስሜቶች፣ የራሳችን ሀሳቦች ትልቁ ጠላቶቻችን ናቸው። እናም ይህን ጠላታችንን እንዴት እንደምንዋጋው የሚነግረን መጽሐፍ ነው። ስቴፕ ባይ ስቴፕ ነው። እስቲ ስንቶቻችሁ ናችሁ ፍርሃት የተባለ ነገር ሪስክ እንዳትወስዱ ያደርጋችሁ? እስቲ ስንቶቻችሁ ናችሁ ጭንቀት አእምሯችሁ ሊያፈነደው የደረሰው? ስንቶቻችሁ ናችሁ? እድሜ ልክ የለውም። ትንሹም ትልቁም አሁን እየተጨነቀ ነው። ትንሹም ትልቁም እየፈራ ነው እና በጣም ከትክክለኛው ፖቴንሻላችን ሆል እያደረገን ያለ ነገር ነው። ስለዚህ ይህ መጽሐፍ ይህን ነገር እንዴት እንደምንዋገው የሚናገር ነው። በዚህም ብቻ ደግሞ አያልቅም። እንዴት ህይወትንም ብቻ አይደለም እንዳጠቃላይ የተለያዩ ነገሮችን እያጣቀሰ መጽሐፍ ችሏል ጸሐፊው ዴሪዮስ ፎሬክስ ይባላል። እናም ይህ ጸሐፊ በበኩሌ ሌሎች መጽሐፍቶችን ካሉት ሪኮመንድ አድርጉኝና ባነቡ ደስ ይለኛል። ደስ ብሎኛል አጻጻፉና ከዚህ መጽሐፍ ውስጥ አንድ የሆነች ቻፕተር አለች። እሷን ለእናንተ እነግራችኋለሁ። መጽሐፉ ትንሽ ነው፣ 150 ፔጅ ነው። ነገር ግን ደግሞ ይህን ሁላ ሀሳብ ልንገራችሁ ብል ይሆናል። ነገር ግን ደግሞ አሁን ትልቁ ጎሌ መጽሐፉ ዋና ሀሳቡንና አንድ ደግሞ የተመቸችኝን ቻፕተር ልነግራችሁ ነው። ይህ ቻፕተር ፍርሃታችሁን እንድትቀንሱት ያደርጋችኋል። እንዴት መሰላችሁ? ብዙዎቻችን ፍርሃታችን ለምን እንደሆነ አናውቅም እና ለምን እንደሆነ የሚነግረን አንድ ስቴፕ ብቻ ናት። ራሴን እንደ ኤግዛምፕል ልምሰል። ለምሳሌ ጂም መግባት ፈልጋለሁ፣ ነገር ግን ደግሞ ሰዎች ምን ይሉኛል ብዬ ፍርሃት አለ፣ ማለትም ደግሞ ፍርሃት ይሰማኛል። ስለዚህ ራሴን አንድ ጥያቄ ጠይቃለሁ። ይህ ፍርሃት ይሰማኛል ቢፈጠር እና ቢሆን ማለትም ጂም ቢሄድ ምን ሊፈጠር ይችላል? መጥፎ የተባለ ነገር ምን ሊፈጠር ይችላል ብዬ ራሴን ብጠይቅ አንድ ሊመጣል የሚችለው ነገር ኦኬ፣ ምናልባት ሰዎች ጃጅ ቢያደርጉኝ፣ ሰዎች መጥተው አንተ እንደዚህ ነው ቢሉኝስ የሚለው ፍርሃት ነው አይደል? እና እንደዚህ ብላችሁ ስትናገሩ የምትረዱን ነገር ያ ፍርሃት በጣም ትንሽ ናት፣ በጣም ተልካሻ ናት። ምንም አይነት ለውጥ የማይፈጠር አይነት ፍርሃት ነው። ስለዚህ ይህ መጽሐፍ አንብቡት።